ጤናችሁ ቤተሰብ ሰላማችሁ ብዙ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ይህ ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ቪዲዮን እስከ መጨረሻ ተከታተሉ። ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ቪዲዮን እስከ መጨረሻ ተከታተሉ። በመግቢያ እንዳወራሁት ዛሬ ደግሞ በጣም ወሳኝና እንዴት የኢትዮ ቴሌኮምን በትንሽ ብር እንዴት እንደምትገዙ በርካሽ ዋጋ ማለት ነው እሱን አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉኝ። እንደዚህ ያልኳችሁ ኢትዮ ቴሌኮም ባለፈው ወራት ብር እንደጨመሩ በዛው ልክ ደግሞ ደቂቃም ሊሆን ይችላል የቮይስ ደቂቃም የኢንተርኔት ፓኬጅ ስንገዛ በዛው ልክ የኢንተርኔት ፓኬጅ ቀንሶ ብር እንደጨመረ ይነገራል። ግን በሲስተም የምንገዛው አንድ ሲስተም ነግራችኋለሁ። ያንን ሲስተም ተጠቅማችሁ እናንተ መግዛት ይችላላችሁ። በጣም እርካሽ በ2 ብር እንዴት 400 ሜጋባይት በ4 ብር ደግሞ እንዴት 800 ሜጋባይት ገዝታችሁ ለሁሉም ለሶሻል ሚዲያ እንዴት እንደምትጠቀሙ አሳያችኋል። አሁን በቀጥታ ወደ ቪዲዮ እንገባለን። ስልካችን ወደ መደወያ እንገባለን። ይሄንን ማለት በእናንተም ስልክ ላይ ስለሚኖር እሱን ተጭናችሁ ወደ ውስጥ ግቡ። ከዛ ወደዚህ ከገባችሁ በኋላ የፓኬጆቹን እንዴት እንደምንገዛ አሳያችኋለሁ። ኮከብ 999 መሰላል ደውላለሁ። ተከታተሉኝ። ከዛም በኋላ መሰላል ነክተን ከዚህ እናልፋለን። አሁንም ደግሞ እዚህ ጋር እንደምታዩት 7 ቁጥር ላይ አካታች የሚለውን ታገኙታላችሁ። እናንተም ጋር ይኖራል። ኦሬዲ የፓኬጅ ቦታ ስለሆነ እናንተም ጋር ስለማይለያይ 7 ቁጥር ትነካላችሁ። 7 ቁጥር ያለውን አካታች የሚለውን አንድ ክሊክ ታደርጉታላችሁ። ከዛ ሰንድ ከዛ እዚህ ጋር ደግሞ ለራሳችሁ መግዛት ከፈለጋችሁ አንድ ቁጥር ትጭናላችሁ። ለሌላ ሰው እንደ ስጦታ ለማበርከት ከፈለጋችሁ ለስጦታ ሌላ ሰው ለመላክ ከፈለጋችሁ 2 ቁጥር ትልኩለታላችሁ። እዚህ ጋር መተን ደግሞ አንድ ቁጥር ለራሳችን መግዛት ስለፈለኩኝ አንድ ቁጥር ነካል። ከዛም በኋላ እዚህ ጋር መተን ደግሞ የሴቶች ጥቅል፣ የሰዓት ጥቅል፣ የወጣቶች ጥቅል ብሎ 3 አማራጭ ያመጣላችኋል። እናንተ ደግሞ እዚህ ከመታችሁ የሰዓት ጥቅል የሚለውን 2 ቁጥር ትነካላችሁ። እሱን ከነካችሁ በኋላ እንደምታዩት የአንድ ብር አለ፣ የአንድ ብር አለ፣ የ2 ሰዓት አለ፣ የደስታ ሰዓት አለ። እዚህ ጋር መጣችሁ ደግሞ እናንተ 2 ሰዓት 2 ቁጥር ትነካላችሁ። እሱን ከነካችሁ በኋላ እንደምታዩት 2 ብር 10 ደቂቃ ይላችኋል። በ2 ብር 700 ሜጋባይት ይላችኋል። በ2 ብር 400 ሜጋባይት ቴሌግራም ይላችኋል። 3 ቁጥር እንጭናለን። በ2 ብር 400 ሜጋባይት እሱን ከነከነ በኋላ ለማረጋገጥ አንድን ያስገባል። እሱን ይሄንን ገዝተናል። ከዚህ እንወጣለን። እንደምታዩት ሜጋባይቱን ገዝተናል። ለ2 ሰዓት 400 ሜጋባይት ለቴሌግራም ብቻ ነበር የሚያስጠቅመን። እኛ ደግሞ እሱን ፓኬጅ የገዛነውን እንዴት ለሁሉም ሶሻል ሚዲያዎች እንዴት እንደምንጠቀም አሳያችኋል። ፓኬጁ የተሰጠው ለቴሌግራም ብቻ እንድንጠቀም ነው። ግን ቪፒኤን አበርተን እንዴት ለሁሉም ለሶሻል ሚዲያዎች ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ኢንስታግራም የትኛውም አማራጭ ተጠቅማችሁ ሶሻል ሚዲያ በሱ እንዴት እንደምትጠቀሙ አሳያችኋለሁ። እዚህ ጋር እንደምታዩት አንድ ቪፒኤን ያስፈልጋችኋል። ያንን ቪፒኤን ከፕሌይ ስቶር ታወርዳላችሁ። ቪፒኤኗ እዚህ ጋር እንደምታዩት እቺ ነች። እቺን ቪፒኤን ከፕሌይ ስቶር ታወርዳላችሁ። ቢዲ ኔት ቪፒኤን ምን ነው ስሙ? ቢዲ ኔት ቪፒኤን ይላል። እሱን ከፕሌይ ስቶር ወይንም ከአፕ ስቶር ታወርዱና አሁን የገዛነውን ፓኬጅ ለሁሉም ሶሻል እንድንጠቀም እሱ ስለሚረዳ ይህንን ቪፒኤን ከፕሌይ ስቶር እናወርዳለን። እናንተ ማውረዱን ቀላል ሜተድ ስለሆነ እሱን ታወርዳላችሁ። እኛ ደግሞ እሱን ነክተን ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ እንደምታዩት እዚች ጋር 2 አማራጮችን ያመጣልናል። እኛውን እዚች ጋር መተን ሁለተኛውን ስንነካ ይሄንን ማለት ነው። ሁለተኛውን ስንነካ ይሄንን እስቲ ሁለተኛውን እንነካ። እሱን ከነካን በኋላ እዚች ጋር እንደምታዩት 2 አማራጭ ያመጣላችኋል። አውቶ ሴሌክት ሰርቨር የሚልና ኖርማል ግሎባል የሚል አለ።
እናንተ የምታስቀምጡት አውቶ ሴሌክት ሰርቨር የሚለው ጋር የመጀመሪያውን ነክታችሁ እሱን እዛ ታቆማላችሁ። እሱን ከነካችሁ በኋላ የመጀመሪያውን ሁለተኛውን አስተካክልና ዋነኛው ወሳኙ ደግሞ የትኛው ነው ካላችሁ በጣም ወሳኙ ቦታ ይሄ ነው፣ አንደኛው ማለት ነው። እሱን እነካለን። እሱን ከነካን በኋላ እንደምታዩት ብዙ አይነት አማራጮች አሉ። እዚህ ጋር በተለያየ ቦታ ስናስቀምጥ ፓኬጁ ስለማይሰራ አንድ የቴሌግራም አይደል እንደገዛ ነው። እሱ የቴሌግራም ስለገዛን የቴሌግራሙን ሜጋባይት ለሁሉም ሶሻል ሚዲያዎች መጠቀም ስለፈለግን እዚች ጋር መተን የቴሌግራምን እንፈልጋለን። ቴሌግራም የምለውን እንፈልጋለን። እዚች ጋር ደግሞ ካላገኛችሁ እዚች ጋር ሰርች ባር ላይ ሄዳችሁ እዚህ ማለት ነው ሰርች ባር ላይ ሄዳችሁ እዛች ጋር ቴሌግራም ብላችሁ ትጽፋላችሁ። እዚች ጋር እንደሚታዩት ቴሌግራም ተብሎ ሰርች ስናደርግ በቴሌግራም የተጻፉት ሁሉም አማራጮች መጥቶልናል። እዚች ጋር ምንድነው የምናደርገው ቢዲኦል ስም ቴሌግራም ዋን የሚላለ የመጀመሪያውን እነካለን። ቢዲ ይሄንን ማለት ነው። ቢዲኦል ስም ቴሌግራም 01 የሚላለ እሱን እነካለን። እሱን ከነካን በኋላ እንደምታዩት እዚች ጋር መጥቶ ተቀምጦልናል። ቢዲኦል ስም ቴሌግራም 01 የሚል መጥቶ ተቀምጦልናል። አሁን ምንድነው የምናደርገው ኮኔክትድ ማድረግ ብቻ ነው። ዳታችንን እናበራለን። ከዛን በኋላ እዚች ጋር መተን ስታርት የምትለዋን በተን ይሄንን ማለት ነው እሱን እነካና ኮኔክትድ እናደርጋለን። እንደምታዩት ኮኔክትድ እያደረገልኝ ነው። እንደምታዩት ኮኔክት ሆኗል። ከዚህ እንወጣለን። ከዚህ ከወጣን በኋላ ቅድም የገዛነው ለቴሌግራም ብቻ ነበረ። እኛ ደግሞ አሁን ወደ ፈለግነው ሶሻል ሚዲያ እየሄድን መጠቀም እንችላለን። ብንመልከት እንደምታዩት እንደዛ አድርጎ አምጥቶልናል። በዚህ መልኩ ሁሉንም እያወረዳችሁ መጠቀም ትችላላችሁ። በ400 ሜጋባይት ብቻ እንደዚህ በሚያምር መልኩ በእርካሽ ዋጋ ገዝታችሁ መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ሼር አድርጉ፣ ላይክ ማድረጋችሁን አትርሱ። እኔ የምለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ንኩ። አመሰግናለሁ።